ዛሬ እንግዲህ ሙስሊምም ክርስቲያንም ፕሮቴስታንትም ለየትኛውም ሃይማኖት የሚሆን በህይወታችሁ እዚህ ምድር ላይ ያላችሁ በጣም ጸልያችሁ ጸሎታችሁ በብርሃን ፍጥነት በቶሎ መልስ ይዞ ወደ እናንተ እንዲመጣ የምትፈልጉ ከሆነ መጠቀም የሚገባቸው የሚገራርሙ መንገዶች አሉ። ለኔም በህይወት የሰሩልኝ ከመጽሐፍ ቅዱስም ከኦሪትም እስከ ራእይ ድረስ ብታነቡ ያሉ በጣም መሰረታዊ በጣም በሚገርም ሁኔታ እናንተ ካደረጋችሁ ህይወታችሁ ላይ ዛሬውኑ ለውጥ የምታዩባቸውን የሚገራርሙ ሀሳቦች እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉ። እዚህ ምድር ላይ እግዚአብሔር ከሰጠን በጣም ትልቅና ከእግዚአብሔር ጋር ከምንገናኝበት በጣም ትልቅ ነገር ጸሎት ነው። እኛ ወደዛ የምንሄድበት አንድ ድልድይ እኛ ከእግዚአብሔር ጋር የምናወራበት እኔ ለምሳሌ ከእናንተ ጋር የማወራው በቋንቋ ነው። ከአፌ የሆነ ነገር ይወጣል። ያን ነገር እናንተ ትሰማላችሁ። በዛ ነገር እንግባባለን። ሰውና እግዚአብሔር የሚግባባበት ሰው መናገርም ባይችል ከእግዚአብሔር ጋር የሚገናኝበት የሚግባባበት ብዙ ነገር ቢኖረው በጣም ዋነኛውና መሰረታዊው ትልቁ አንድ ነገር ጸሎት ነው። ሰውም ደግሞ በህይወቱ የፈለጋቸውን ነገሮች የሚያሳካባቸው በጣም ትልቅ ፓወር ያለው ነገር አንድ ነገር ቢኖር ጸሎት ነው። አንዳንድ ሰዎች ይለምናሉ፣ ለምነው ልመናቸው አይሰማም። አንዳንድ ሰዎች ይለምናሉ፣ ልመናቸው ይሰማል፣ ግን ዘግይቶ ነው የሚደርሰው። አንዳንድ ሰዎች ይለምናሉ፣ ልመናቸው መልስ ሲያጣ በቃ እግዚአብሔር የለም እዚህ ምድር ላይ ብለው በቃ ሃይማኖታቸው ለቀቅ ያሉ ሰዎች ይኖራሉ። አንዳንድ ሰዎች ደግሞ 50-50 በቃ ያምናሉምም አያምኑምም፣ በጣም ይጸልያሉምም አይጸልዩምም። አንዳንዶቹ በጣም ሲሪየስ ሆኖ ይጸልያሉ፣ መልስ ቢያገኙም ባያገኙም የየዕለት ቀናቸው የየዕለት ውሏቸው ስራቸው ሰላም ስለሆነ ቀኔን እግዚአብሔር ከባረከው በቂ ነው ብለው ይኖራሉ። በጣም በሚገርም ሁኔታ ለምንድን ነው አንዳንድ ሰዎች ልክ ጸልየው በብርሃን ፍጥነት ጸሎታቸው ወዲያው ይሰማል? አንዳንድ ሰዎች ደግሞ ደክመው እንኳን መልሳቸው አይመጣም። እንግዲህ ጸሎትን የጸሎት ሳይንስ ብዬ ልናገረው አልችልም። ነገር ግን ይሄ ዘርዘር ባለ መንገድ ግልጽ በሆነ አማርኛ ለሁላችን በምንረዳው መንገድ ልክ ስናወራ ሰው ልጅ የመጀመሪያውም የመጨረሻውም በህይወት ዘመኑ ማስተካከል ይሄን ነገር ከቻለ ህይወቱን ከሆነ መንገድ ወደሆነ መንገድ የሚያደርስ አንድ ነገር አለ። እሱ ምንድነው? እሱ እናንተም በተለይ በህይወታችሁ አንቺም ይሁን አንተ እናንተም ሆኑ በጋራ በጸሎት ህይወታችሁ የፈለጋችሁትን ነገር በብርሃን ፍጥነት ማግኘት ከፈለጋችሁ ለምሳሌ ወለጋ የሚያስኬድ መንገድ ካለ ቀጥታ መንገዱ ከዚህ ወለጋ ቤት በኩል እንደሆነ ይታወቃል። አንተ ግን ኢንዳይሬክት በቃ አቋራጭ ነው ብለህ የምትሄዳቸው መንገዶች ወይ ደግሞ ፈጠንኩ ብለህ የምትሄደው መንገድ ላይ አንተን ሊያስቀር ይችላል። እንደምታዩት ነው ይሄ ዘመን መንገዶች በፊት ገረጋንቲ ፒስታ ነበረ፣ ለምቾት አሁን አስፋልት ሆኗል። ስልጣኔ ጥሩ ነው። አስፋልቱ ግን አደጋውን አላስቀረው፣ በጣም ይፈጥናል። በዛው መጠን የሰዎች የመሞት እድላቸው በጣም በፊት ፒስታ ነው፣ ያን ያህል አይፈጥኑም፣ ያን ያህልም አደጋ የለም፣ ምቾትም የለው። አንድ የሆነ የጸሎት ህይወት ያለው ሰው አንዳንዶቹ እየተሰሙ አንዳንዶቹ የማይሰሙበትን የጓደኛው ተሰምቶ እሱ የማይሰማበትን ለምሳሌ መጽሐፍ ቅዱስ ላይ የነነዌ ሰዎች በ3 ቀን ጸሎት ሊበላቸው የደረሰ እሳት ተመልሶላቸዋል። እኛ የሱን ጸሎት የሚመስል ጸሎት ጸልየናል፣ ግን ምንም መልስ የለም። መልስ የለም ማለት አይደለም፣ ዳይሬክትም ኢንዳይሬክትም የሆነ ነገር ተመልሶልናል። ነገር ግን ምንድነው ሳይንሱ ለኛ ያልገባን ነገር? መጀመሪያ እናንተ ለማንም ሃይማኖት ቅን ነገር ይኖራችሁ። የፈለገውን ሰው ያምልክ፣ ድንጋይ አምላክ ነው ብሎ ካመለከ ሂዝ ራይት። ለምን የዓለምን ብዙ ጦርነት እኮ የጨረሰው እኔ ልክ ነኝ አንተ ልክ አይደለህም። በቃ ለአንተ እውነት የሆነ ነገር አለ፣ ለሱ እውነት ነው። ለጋራችን እውነት የሆነ ነገር አለ፣ አንድ እውነት ደግሞ አለ። በነገራችን ላይ በዚህ አጋጣሚ አንድ ሚስጥር ስነግራችሁ ዓለም ላይ ያለው አንድ ፈጣሪ ብቻ ነው ያለው። ምድርን የፈጠረም የሚያሳልፍም አንድ ነው። ሰዎች የራሳቸው እውነት አላቸው። ወደዛ ትንታኔ ውስጥ አልገባም። እኔ ግን ለእናንተ መመለስ የምፈልገው ነገር አንድ ነገር ነው። እሱ ምንድነው? ጸልያችሁ ጸሎታችሁ መልስ እንዲያገኝ የምትፈልጉ ከሆነ እንደዚህ ጸልዩ። እድሜ ልክ በህይወታችሁ የሚጠቅማችሁና አንድ ቀን አመሰግናለሁ ብላችሁ ትደውላላችሁ። ምንድነው? መጀመሪያም መጨረሻም መጀመሪያ ልባችሁ ንጹህ አድርጉ። እመኑኝ፣ በጣም ብዙ ሰው በህይወቱ ዋጋ የከፈለበት። ዛሬ ማታ በህይወትሽ ለውጥ ማየት የምትፈልጊ ከሆነ ዛሬ ማታ በህይወት ለውጥ ማየት የምትፈልግ ከሆነ ስለመጸለይ ምንም ከማውራት በፊት መጀመሪያ ልብህን ንጹህ አድርግ። ለምን መሳላችሁ? ለእግዚአብሔር የሆነ ነገር ማቅረቢያ መሰዊያው ያ ልብ ነው። አንተ ያን መሰዊያ ንጹህ ካልሆነ እዛ ላይ ዳይመንድም አቅርብ፣ ወርቅም አቅርብ፣ ልብህንም አውጥተህ ስጥ። መሰዊያው ንጹህ ካልሆነ ድረስ የምትሰዋው ነገር በታሪክ ንጹህ ነው። ለዛ ነው ማንም ከእናንተ ለእግዚአብሔር ቤት መባ ማስቀመጥ ቢፈልግ መባውን አስቀምጦ መጀመሪያ የተጣላው ሰው ካለ ቂም የያዘበት ሰው ካለ ሄዶ ይታረቅ። ከዛ በኋላ አንጥቶ ያስገባል። ፈጣሪ በጣም ንጹህ ልብ ይወዳል። እኔ እንግዲህ ላለፉት ረጅም ዓመታት ምን ጠቀመ ብላችሁ ብትይ ከሞት አፋፍ ተርፌ ያውቃል። ነግሬያቸዋለሁ። ጥር 27 በቃ ሞቼ ከዛ ድጋሚ ተፈጠረ። አሁን ኢትስ ኤ ሚራክል ኦፍ ጋድ፣ የእግዚአብሔር ተአምር ነው። የኔ አይደለም፣ የኔ ጸሎት፣ የኔ ኃይል ምናምን አይደለም።
እኔ አባቴ እግዚአብሔር ከዚህ በላይ ዕድሜ ይስጠው፣ እናቴም አባቴም በተቻለ መጠን ልቡ ንጹህ ነው ይመስለኛል። እና እኔ ከአባቴ ብቻ አይደለም በጣም አጠገቤ ካሉ ሰዎች ለመማር የምጥር ሰው ነው፣ ከትልቅም ከትንሽ ነው። እና መጽሐፍ ቅዱስ ኢዮብም አረጀ ዕድሜም ጠግቦ ሞተ ይላል። እና ዕድሜ ራሱ ጠግባቸው ሞት የምትፈልጉ ከሆነ የመጀመሪያም የመጨረሻም እዚህ ምድር ላይ የምድር ቁልፍ ልብ ንጹህ ማድረግ ነው። እመኑኝ፣ እናንተ የምታመልጧቸው ኪሳራዎች፣ የምተርፉባቸው ገደሎች ማንም በህይወቱ ሊተርፍባቸው አይችልም። መጀመሪያም መጨረሻም ለራስ ብለህ ልብህን ንጹህ አድርግ። ልብህን ንጹህ ማድረግ ማለት ነው ለማንም ክፉ ነገር አለማሰብ። በቃ ቅን ሰው፣ በቃ ቀጥተኛ ጥያቄ ስትጠይቅ ቀጥተኛ መልስ መልስ። ትልቅ ነው ትንሽ ነው፣ ሙስሊም ነው ክርስቲያን ነው ፕሮቴስታንት ካቶሊክ ጆባ፣ ሃይማኖት፣ ዘር፣ ቋንቋ፣ ኦሮሞ ማንም ሳትል ለማንም ቅን ሁኑ። በቃ የትኛውም ሃይማኖት የትኛውም ብሔር ቻይናም ህንድም የትም ሰው ለሁሉም በጣም ቅን ልብ፣ ንጹህ ልብ። እመነኝ ያልኩ በህይወትም ይዘንበውን ነገር ታያላችሁ። እና እኔ ብዙ ጊዜ እዚህ መጥቶ እኔን እዚህ ያቆመኝ የኔ ብቃት ወይ ደግሞ የትዳር ኤክስፔሪየንስ ወይ ደግሞ ሪሰርች ወይ ደግሞ ትምህርት ይመስለዋል። ቅን ነኝ ተብሎ እንደዚህ በሚዲያ አይወራም። በምችለው አቅም ግን ብዬ አስባለሁ። እና በህይወታችሁ ዛሬ ለምነ ዛሬ መሰማት ከፈለክ በቃ ልብህን መጀመሪያ ንጹህ አድርግ። በቃ የበደልካቸውን የበደልውን ምናምን በቃ ይቅር ብያ ነው። አንቺ አይደለሽም ጥፋተኛ፣ እኔ ነኝ። አንተ አይደለም ችግር ያለብን፣ እኔ ነኝ። ሶሪ። እኔ ስልክ ላይ እንደዚህ መርጬ ያስቀየምኩት ሰው ማን ይሆን ብዬ በቃ ይቅርታ ለመጠየቅም ልክ ስደውል ተሰድቤ ተነቄ ምንም ተብዬ ያውቃል። በቃ እሺ ሶሪ፣ በቃ አጥፍቻለሁ፣ በማወቅም ባለማወቅ ከኔ በተሻለ እግዚአብሔር ይካስሽ፣ ከኔ በተሻለ እግዚአብሔር ይካስ ብዬ ዘግቼ ያውቃል። አልጠቀመም የሆነ ነገር በቃ የዛኑ ቀን እርግፍ ብሎ ከኔ የወደቀ ይመስል በጣም ነው ቅልል ያለኝ በጣም። ስለዚህ የመጀመሪያም የመጨረሻው በጣም ንጹህ ልብ ይኖራችሁ። ከዛ ውጪ ስትጸልዩ መልሶቻችሁን ወዲያው ማግኘት ከፈለጋችሁ አንተ ለምነ አንተ በጠበቅከው መንገድ መልስ ካገኘ እሱማ አንተ ነው ጎትተህ የምትወስደው ማለት ነው። እኔ ለምሳሌ ይሄንን ኮምፒውተር እግዚአብሔርን የሆነ ነገር ብዬ ለመንኩት፣ መዝጋት እንደዚህ ነው። እሱም ይሄንኑ እንዲያደርግ ከፈለኩማ ያይማ የኔ እይታ ነው፣ ያ የኔ ኤክስፔክቴሽን ነው። እግዚአብሔር ደግሞ የሰው ልጅ በአይምሮ ከሚጠብቅበት መንገድ ውጪ ነው የሚሰራው። ለምሳሌ ሚስት ለምን ጌታ ወይ እባክህን ስራዬን ባርከው ብለህ ካልክ ስራህን የሚባርከው እንዴት ነው? አንተ በጠበቅከው ገንዘብ እንደዚህ አዝንቦልህ ነው? አይደለም፣ ኢንዳይሬክት ነው። በገንዘብ ባርከኝ ብለህ ስትለምነው ቤት ሊሰጥ ይችላል፣ ውርስ ሊሰጥ ይችላል፣ ሰው ሊሰጥ ይችላል። ያም እኮ በረከት ነው። በነገራችን እግዚአብሔር ከወደዳችሁ እንደው የሚሰጣችሁ ሰው እኮ ነው። እናትህን ይሰጣል፣ አባትህን ይሰጣል፣ ወንድሞችን ይሰጣል፣ እህት ይሰጣል፣ በጣም ጥሩ ጥሩ ሰራተኞች ይሰጣል፣ በጣም ጥሩ ጥሩ ጎረቤቶች ይሰጣል። ስለዚህ ባርከኝ ብለህ ስትለምን አንተ በጠበቅከው ገንዘብና ዶላር እንዲፈስብህ ኤክስፔክት አታድርግ። በቃ ኢንዳይሬክት ነው የሚባርክ። ስለዚህ አንተ በጠበቅከው ከሰጠ በቃ እግዚአብሔር አይደለም፣ አንተ ባልጠበቅከው መንገድ ከሰጠ ነው እግዚአብሔር። እይታህን ማስፋት በቃ ባርከኝ ብለህ ትለምናለህ። ለበረከት ደግሞ እግዚአብሔር ልክ ሲሰጥ አንተ የጠበቅከው በዚህ ስለሆነ በዚህ እኮ ጤና ሰጥተዋል፣ እድሜ ሰጥተዋል፣ ምን ሰጥተዋል፣ ምን ሰጥቶሻል፣ ቴንኪው አትይም። ስለዚህ ነገም ቢሰጥሽ አታመሰግኝም ማለት ምስጋና። ከዛ የተነሳ በረከትሽ እየወረደ አይምሮሽ አያድግም፣ ሰውነትሽ አያድግም፣ ስሜትሽ አያድግም፣ ቤተሰቦችሽ አያድጉም፣ ልጅሽ አያድግም፣ ሚስት አታድግም። ስለዚህ ዛሬ ለምናችሁ ዛሬ መሰማት ከፈለጋችሁ ልባችሁን ንጹህ አድርጎ የመጀመሪያ። ሁለተኛ ደግሞ እናንተ ከለመናችሁት በኋላ እናንተ በጠበቃችሁት መንገድ መልሱን አትጠብቁ። መልሱ ዳይሬክትም ይመጣል፣ መልሱ ኢንዳይሬክትም ይመጣል፣ በፊት ለፊትም ይመጣል፣ በጀርባ። ለምሳሌ ጌታዬ ሆይ በትዳር ባርከኝ፣ እባክህን ስነስርዓት ያላት ሴት ስጠኝ፣ እባክህን ጨዋ ወንድ ስጠኝ ብለሽ ከለመንሽ አንቺ የምትጠብቂው ምንድን ነው? ልክ ገንዘብ ስጠኝ ብለው ለምነው 4 መዳበሪያ ብር ከመሬት አግኝተው ሚሊዮነር ሲሆኑ እያለሙ የሚያድሩ ሴቶች አሉ፣ ወንዶችም አሉ። 6 ሻንጣ ብር ወይ ደግሞ 1 መጋዘን ብር አግኝተው ያንን ገንዘብ እያወጡ በቃ ምድር ላይ ጉራቸውን ሲዘሩ ራሳቸውን እያዩ የሚያድሩ ሰዎች አሉ። እንደዚህ አይነት ቅዠት እድሜ ልክ የተባረከ ድሃ ሆነ እንድትቀር ያደርጋል። እንደዚህ አይነት ህልም እንዳታለ። ከሰጠ ድንጋይ ፈልጠ ወድቀ ተነስተ የምታገኘው ገንዘብ እግዚአብሔር ይስጥ። ፊል ታደርገዋለህ። ለፍተ የበላኸው ደክሞ የበላኸው ምግብ እንደሚጣፍጠው ሁሉ ተጠምተ የጠጣኸው ውሃ እንደሚጣፍጠው ለፍተ ያገኘው ገንዘብ ደስ ይላል። አንተ የምትፈልጋት ሚስት አለች፣ እግዚአብሔር ደግሞ ትሆናለች፣ እኔ በዚች ነው ባርክ ብሎ ከሰጠ ያችን ተቀበላት። እቤት ያለችዋን እኔ ነኝ የሰጠው ብሎ ካለ መጀመሪያ እሷን ተቀበላት። እመነኝ፣ እሷንም አትቀበል ከሆነ እግዚአብሔርን ነው እምቢ የምትለው። እዛ ቤት ሄደ የስቃይህን እንትን መውለድ ትጀምራል። መረጋጋት ከሰጣችሁ፣ ስሜት ከሰጣችሁ፣ አይምሮ ከሰጣችሁ፣ ትምህርት ከሰጣችሁ፣ ተወዳጅነት ከሰጣችሁ፣ ተቀባይነት በሰው ዘንድ ማግኘት፣ በሰው ፊት ለፊት ሞገስ ከሰጣችሁ ያ ትልቅ ስጦታ ነው። ስለዚህ ባርከኝ ብለህ ለምነህ ኢንዳይሬክት ተባርከ መባረክህንም የማታቅ ከሆነ ይሄ አላዋቂ ነው። አለማወቁን ደግሞ አያውቅም። እንደዛ ማለት ለማወቅ ደግሞ አይፈልግም። ሶስተኛ ስተት ነው።
አያቅም፣ አይገርምም። አለማወቁን አያቅም፣ በጣም ይገርማል። ለማወቅ አይፈልግም፣ በጣም ደግሞ ይደንቃል። ተባርኳል፣ እንደተባረከ አያቅም። ለመባረክ እንደሚፈልግ ደግሞ ያንን ነገር ደግሞ በማስተዋል እንዲረዳው ደግሞ በታሪክ አይለምንም። ስለዚህ እነዚህን ነገሮች አጥኗቸው፣ እመኑኝ ያልኳቸው። የትም ሃይማኖት፣ በእስልምናም በክርስትናም የትም ሃይማኖት ሆኖ እመኑኝ፣ መጀመሪያ ልባችሁን ንጹህ አድርጉ። ከዛ በተረፈ ያን ፈጣሪ ከለመናችሁ በኋላ ያ በረከቱ ኢንዳይሬክት ስለሚመጣ አመስግኑ። ከዛ ለውጡን ታዩታላችሁ በህይወት ለውጡን። እኔ እንደዚህ ብዬ ያልኳቸው በጣም የተለያዩ ሃይማኖት ያላቸው ከስተመሮቼ ወር ሳይሞላ 3፣ 4፣ 5 ነገር በቤታቸው አይተዋል። በነገራችን ላይ ሁሌ ተአምር እያየው ነው። በቀደም አንድ ከስተመሬ ከካናዳ እያወራኋት ነው እና ከባለቤቷ ጋር በገንዘብ ጉዳይ ተጣልታለች እና ፕሊስ ገንዘብ ይመጣልም ይሄዳልም እና እሷም የራሷን ብዙ ነገር አታ ብዙ ሚሊዮን አታ በጣም ተስፋ መቁረጥ ራስን ማጥፋት ላይ ያለች ሴት። እኔ አሁን ቅድም 70 ሺህ ብር አካውንቴ ላይ ነበር እና 70 ሺውን ኢንቨስት አድርጌ 96 ብር ነው አካውንቴ ላይ የቀረ። እሷን ኦንላይን እያወሯት ነው በነገራችን ላይ እና ገንዘብ ይመጣልም ይሄዳል ፕሊስ ጀስት ብቻ አንቺ ተረጋ እያወሯት። መቼም እግዚአብሔር ነው ምስክሬ እያወራት እሱም ሳልጨርስ 25 ሺህ ብር ገባ። ስክሪንሻት አድርጌ ላኩላት። ማመን አቃታት፣ እሷ ራሱ ማመን አቃታት። በጣም ከአቅሜ በላይ ሲሆን በቃ የመጀመሪያው መጸለይ። ከዛ መፍትሄ አግኝተህ ታውቃለህ? ሁሌ አልኳችሁ ተአምር እያየሁ ነው እና እኔም እንዳንተ በህይወቴ በጸሎት ተአምር ማየት እፈልጋለሁ የምትሉ ሴቶችም ወንዶችም ባለትዳርም ያላገባችሁም ሰዎች ይሄ ነገር ተጠቀሙበት። እመኑኝ። ከዛ በኋላ ከዛሬ ነው የሚጀምረው ለውጡ። ዛሬ ማየት ትጀምራለህ።